በዚህ ክረምት ጊዜያችሁን የተለያዩ ነገሮች ላይ ከምታሳልፉ ስልካችሁንና ኢንተርኔትን ብቻ በመጠቀም መስራት የምትችሏቸውን 3 ስኪሎችን እነግራችኋለሁ። እኔ ከአንድ ዓመት በፊት ምንም አይነት ማቴሪያል እንዲሁም ራሴን ማስተምርበት ነገር ስልኬን በመጠቀም ብቻ ራሴን አስተምሬ አሁን ያለሁበት ሌቭል ላይ ደርሻለሁ ማለት ነው። አሁን ላይ ያለሁበት ደረጃ ትልቅ ነው ማለት ባልችልም፣ ነገር ግን የተለያዩ ነገሮችን በመሞከር ራሴን እያሻሻልኩኝ ይገኛለሁ ማለት ነው። ስለዚህ እናንተም በዚህ ክረምት የራሳችሁን ጊዜ ፊልም በማየት እንዲሁም የተለያዩ ነገሮች ላይ ጊዜያችሁን ከምታባክኑ አሁን ምነግሯችሁን 3 ስኪሎች በመማር ራሳችሁን ማሳደግ ትችላላችሁ። እንዲሁም ደግሞ ካላችሁበት የፋሚሊ ስትራግል መውጣት ትችላላችሁ ማለት ነው። ኢንተርኔትን ብቻ በመጠቀም የምትሰሯቸውን 3 ስኪሎች ከዚህ ቪዲዮ በኋላ ኢንተርኔትን በመጠቀም የራሳችሁን የሆነ 25,000 ብር መስራት ትችላላችሁ። ስለዚህ አሁን የምነግራችሁን ስቴፕ በጠቅላላ በመከተል ቀጥታ የራሳችሁን የሆነ ገቢ ማግኘት ትችላላችሁ ማለት ነው። የመጀመሪያው ስኪል ምንድነው? ዌብ ዴቨሎፕመንት ነው ማለት ነው። ዌብሳይት ዴቨሎፕመንት ማለት ምን ማለት ነው? አንድ ድርጅት አለ። ያ ድርጅት የራሱ የሆነ ኦፊሻል ድረገጽ የለውም። ስለዚህ ያ ድርጅት ኦፊሻል የሆነ ድረገጽ ባለመኖሩ ከስተመሮች እሱን ኢንተርኔት ላይ ሰርች ሲያደርጉት እሱን አያገኙትም ማለት ነው። ስለዚህ እናንተ ይህንን ጋፕ ትጠቀሙና ካፌ ሊሆን ይችላል፣ ሬስቶራንት ሊሆን ይችላል፣ ሆቴል ራሱ ሊሆን ይችላል። ትልልቅ ሆቴሎች ወይም ደግሞ ሬስቶራንቶች ዌብሳይት ሊኖራቸው ይችላል። እናንተ ግን ቀጥታ ጉግል ማፕን ትጠቀሙና ጉግል ማፕ ላይ ሬስቶራንት ብላችሁ ሰርች ታደርጋላችሁ። ባላችሁበት ከተማ ላይ ሬስቶራንቶች የራሳቸውን ኢንፎርሜሽን ጉግል ላይ ያስቀምጣሉ። ስለዚህ ጉግል ላይ ከተቀመጠው ስልክ ቁጥራቸውን ትወስዱና ኮሊንግ ወይም ደግሞ ደውላችሁ እንደዚህ አይነት ስኪል አለኝ ዌብሳይት ልስራላችሁ ትሏቸዋላችሁ። አውትሪች ታደርጋላችሁ ማለት ነው። ከዚያ በኋላ እናንተ ያንን አውትሪች ስታደርጉ ወይም ደግሞ ዌብ ዴቨሎፕመንት ስራ ላይ ሆናችሁ አውትሪች ስታደርጓቸው እነዛ ክላይንቶች እሺ ሊሏችሁ ይችላሉ፣ ወይም ደግሞ ለሌላ ጊዜ ሊቀጥሯችሁ ይችላሉ። እናንተ በዛ ሰዓት ላይ በቀጠሮ ሰዓት ሄዳችሁ ያላችሁን ኢንፎርሜሽን ተነግሯቸዋላችሁ ማለት ነው። ለዌብ ዴቨሎፕመንት ምን ያክል ክፍያ ላስከፍል? አሁን ኢትዮጵያ ላይ ለዌብሳይት ዴቨሎፕመንት ከ15,000 ብር ጀምሮ እስከ 50,000 ብር መጥራት ትችላላችሁ ማለት ነው። እኔ ግን አድቫይስ ማድረጋችሁ እንደ መጀመሪያ አንድን ሬስቶራንት ትመርጣላችሁ። ከዚያ በኋላ ለዛ ሬስቶራንት በነፃ ልስራላችሁ ትላላችሁ። ከዚያ በኋላ ለዛ ሬስቶራንት የምትችሉትን ያክል ኢፈርት አውጥታችሁ ዌብሳይቱን ትሰሩላቸዋላችሁ፣ ወይም ደግሞ የራሳችሁን ታለንት ተጠቅማችሁ ዌብሳይቱን ትሰሩላቸዋላችሁ። ከዚያ በኋላ ያን ዌብሳይት ትይዙትና ለሌላ ካምፓኒ ወይም ደግሞ ለተመሳሳይ ድርጅት ለአንድ ሬስቶራንት ዌብሳይቱን ከሰራችሁ ለተመሳሳይ ድርጅት ወይም ደግሞ ለሌላ ድርጅት ትሄዱና ለእንደዚህ አይነት ድርጅት ይሄን አይነት ዌብሳይት ሰርቻለሁ፣ ስለዚህ ለአንተም እንዲህ አይነት ዌብሳይት ልስራልህ። ምክንያቱም ደንበኞች አንተን ኢንተርኔት ላይ ሰርች ሲያደርጉ አያገኙም። በዚህ ምርትና አገልግሎት እየቀነሰ ነው፣ ወይም ደግሞ ሽያጭህ እንዲጨምር ይሄን ዌብሳይት እንደዚህ አይነት ዌብሳይቶችን ሰራላለሁ ትሉታላችሁ። ኢንተረስትድ ከሆነና እናንተን በዛ ዙሪያ ላይ ማውራት የሚፈልግ ከሆነ ታወራላችሁ። ከዛ በኋላ ዲል ክሎዝ ታደርጋላችሁ ማለት ነው። ይሄንን በማድረግ ብቻ በኢንተርኔት ገንዘብ መስራት ትችላላችሁ። ሁለተኛው ገንዘብ መስራት የሚችሉበት ዌብሳይት ዴቨሎፕመንት ተምሮ ለመጨረስ ከአንድ ወር ጊዜ ባነሰ አንድ ወር በቂ ነው። ዌብ ዴቨሎፕመንትን ተምሮ ለመጨረስ 1 ወር በቂ ነው። ዌብሳይት ዴቨሎፕመንትን መማር ስትፈልጉ ማወቅ ያለባችሁ 3 ነገሮች አሉ። የመጀመሪያው ፍሮንት ኤንድ ነው፣ ሁለተኛው ባክ ኤንድ ነው፣ የመጨረሻው ደግሞ ዳታቤዝ ነው ማለት ነው። የመጀመሪያው ፍሮንት ኤንድ ምንድነው? ፊት ለፊት ላይ የምናየው ዩአይ ዩኤክስ ወይም ደግሞ ዩዘር ኢንተርፌስ ምንለው ነው ማለት ነው። እናንተ ፌስቡክ ላይ ስትገቡ ፊት ለፊት ላይ የምታገኟቸው በተኖች፣ አይከኖች፣ የፕሮፋይል ፒክቸሮች እንዲሁም የተለያዩ ነገሮች ነው ማለት ነው። ይሄንን ለመማር በጣም ኮምፕሌክስ አይደለም። ቀጥታ ኢንተርኔት ላይ ዌብ ዴቨሎፕመንት ኮርስ ብላችሁ በማየት ብቻ መማር ትችላላችሁ። ስለዚህ እነዚህን ነገሮች ከተማራችሁና ቤዚክ የሆነ ፍሮንት ኤንድ ዴቨሎፐር ከሆናችሁ ቀጥታ የምትሄዱት ወደ ባክ ኤንድ ዴቨሎፕመንት ነው። ሮድ ማፑን እንደምትመለከቱት ከፍሮንት ኤንድ ወደ ባክ ኤንድ ይወስዳችኋል። ወደ ባክ ኤንድ ዴቨሎፕመንት ስትገቡ ምንድነው የምታገኙት? የመጀመሪያው ነገር
ፊት ለፊት ላይ የባክኤንድ ፕሮግራሚንግ ላንጉጆች ነው ማለት ነው። ፍሮንትኤንድ ላይ ኤችቲኤምኤል፣ ሲኤስኤስ እንዲሁም ጃቫስክሪፕትን ትጠቀማላችሁ። ባክኤንድ ላይ ኖድ ጂኤስ፣ ላራቨል፣ ፒኤችፒ እንዲሁም የተለያዩ የባክኤንድ ፕሮግራሚንግ ላንጉጆች አሉ። እነዛን ፕሮግራሚንግ ላንጉጅ ተጠቅማችሁ ትሰራላችሁ። የመጨረሻው ነገር ደግሞ ምንድነው? ዳታቤዝ ነው ማለት ነው። ዳታቤዝ ትልቁና መሰረታዊ የሆነው ነገር አንድ መረጃ መቀመጥ የት ይቀመጣል የሚለው ነው። ይሄ በስቶሬጅ መልክ ዌብሳይቱ ላይ ሊቀመጥ ይችላል። ኦር ደግሞ ከስተመሮች ሬጂስተር የሚያደርጉ ከሆነ ወይም ደግሞ ትልልቅ ፕሮጀክቶች የምሰሩ ከሆነ ዳታቤዝ የግዴታ መከራየት አለባችሁ። ስለዚህ ዳታቤዝ እንዴት እንደሚሰራ ሙሉ በሙሉ መማር አለባችሁ። ትልቁና ደስ የሚለው የዚህ ቢዝነስ ትልቁ አድቫንቴጅ ምንድነው? ኤአይ ነው። ስለዚህ ኤአይን በመጠቀም የተለያዩ ፕሮጀክቶችን መስራት ትችላላችሁ። ትልቁ ፖይንት ግን እናንተ ስለምትሰሩበት ዘርፍ እውቀት ከሌላችሁ ትልቅ ሚስቴክ ይፈጠራል ማለት ነው። ይህንን በደንብ አድርጋችሁ ያዙልኝ። ምን ለማለቴ ነው? አንድን ዌብሳይት ሰርታችሁ ያ ዌብሳይት ሎድ ሲያደርግ ክራሽ የሚያደርግ ከሆነ ወይም ደግሞ በግ ቢኖርበት ወይም ደግሞ ጀስት ዌብሳይቱ አልሰራም ቢላችሁ እናንተ ስለዛ ነገር እውቀት ከሌላችሁ በጣም ከባድ የሆነ ጭንቀት ውስጥ ትገባላችሁ። ነገር ግን ትልቁ ፖይንት የኤአይ ኤጀንቲክ ኤአይዎች አሉ። ልክ እንደነ ጄሚናይ አይነት ኤአይዎችን በመጠቀም ፊክስ ማድረግ ትችላላችሁ። ስለዚህ ቤዚክ የሆነውን እውቀት ካወቃችሁ በኋላ እናንተ በዛ ገንዘብ መስራት ትችላላችሁ ማለት ነው። ሁለተኛው ደግሞ ኦንላይን ገንዘብ የምትሰሩበት መንገድ ምንድነው? ዲጂታል ፕሮዳክቶችን መሸጥ ነው። ይሄ እንደ መጀመሪያው ከበድ ያለ ሳይሆን ዲጂታል ፕሮዳክቶችን ለተለያዩ ሰዎች መሸጥ ነው። ለምሳሌ የቡና .com ይባላል። የቡና .com ላይ ገብታችሁ የራሳችሁን የሆኑ ዲጂታል ፕሮዳክቶችን መሸጥ ትችላላችሁ። እናንተ ባላችሁበት ዘርፍ ለምሳሌ ፊትነስ ላይ ከሆናችሁ ውፍረት እንዴት መቀነስ እንደሚቻል ሙሉ ዝርዝር የሆኑ ነገሮችን መዘርዘር እና እናንተ በምትችሉበት ዘርፍ ላይ የራሳችሁን የሆኑ ዲጂታል ፕሮዳክቶችን በመስራት በፒዲኤፍ ሊሆን ይችላል፣ ፊዚካሊም ወይም ደግሞ ዲጂታሊ ፕሮዳክታችሁን በመስራት ያንን ሊንክ ቲክቶክ አካውንታችሁ ጋር በማያያዝ ቲክቶክ ላይ ፕሮሞት በማድረግ ሰው ዳውንሎድ እንዲያደርግ እና ያንን ክፍያ ለራሳችሁ መውሰድ ትችላላችሁ ማለት ነው። የሶስተኛውና የመጨረሻው ኦንላይን የመጀመሪያ ገበያችሁን ማግኘት የሚችሉበት መንገድ ምንድነው? ቪዲዮ ኤዲቲንግ ነው ማለት ነው። ቪዲዮ ኤዲቲንግ እንግዲህ እንደምታውቁት ኢትዮጵያ ላይ በጣም እየተነገረለት ያለ የስራ ዘርፍ ሲሆን ኤዲት በምታደርጉበት ልክ ይከፈላችኋል ማለት ነው። ለምሳሌ አንድን ቪዲዮ ኤዲቲንግ ኮርስን ከወሰዳችሁ በኋላ እንዴት ነው ክፍያ ልታገኙ የሚችሉት? የመጀመሪያው ቪዲዮ ኤዲቲንግ ፉል ኮርስ ትወስዳላችሁ። ቪዲዮ ኤዲቲንግ ፉል ኮርስ ከወሰዳችሁ በኋላ ደግሞ እናንተ ባላችሁበት አካባቢ ላይ ያሉ ቡቲኮች ሊሆኑ ይችላሉ፣ ቢዝነሶችን ሰርች ታደርጋላችሁ። እነዛ ቢዝነሶች ቲክቶክ ላይ እንዲሁም ደግሞ ዩቲዩብ ላይ ፖስት ቢደረጉ ለነሱ ጥሩ ኢንጌጅመንት ወይም ደግሞ ጥሩ የሽያጭ ለውጥ የሚያመጡ ቢዝነሶችን ትለያላችሁ። እነዛን ቢዝነሶች ደግሞ እናንተ ትሄዱና አውትሪች ታደርጓቸዋላችሁ ማለት ነው። እናንተ አውትሪች ስታደርጉ ትልቁ ማየት ያለባችሁና እዛ ጋር ማወቅ ያለባችሁ ነገር ምንድን ነው? የመጀመሪያ ስትሆኑ ሊከብዳችሁ ይችላል፣ ግን የእነሱን ፕሮፊት ወይም ደግሞ የእነሱን ኢንተረስት ነው ቅድሚያ መስጠት ያለባችሁ። ለምሳሌ አንድን ሬስቶራንት ጋር ሄዳችሁ ቪዲዮን እንቅረጽልህ ወይም ደግሞ ይሄን ያክል ክፈለን ማለት የለባችሁ። ምክንያቱም ምንድን ነው መሰላችሁ ሰው ዝም ብሎ ሊከፍል ፍቃደኛ አይደለም። ምን ይፈልጋል? ቫልዩ ይፈልጋል። ስለዚህ ቫልዩ ነው መስጠት ያለባችሁ ማለት ነው። ቫልዩ እንዴት ነው የሚሰጠው ሲባል ለምሳሌ እናንተ ቪዲዮ ኤዲቲንግ ፉል ኮርስ ወሰዳችሁ። ከዚያ በኋላ እናንተ የራሳችሁን የሆኑ ትሬኒንጎችን ትወስዳላችሁ ወይም ደግሞ የተለያዩ ቪዲዮዎችን ቆርጣችሁ መቀጠል እንዲሁም ደግሞ ኤዲት አድርጎ ፖስት ማድረግ ትችላላችሁ። ስለዚህ ለአንድ ሬስቶራንት ሄዱና ልክ ዌብ ዴቨሎፕመንቱን ልክ እንደ በሰጧችሁ ምሳሌ መሰረት ማለት ነው አንድ ሬስቶራንት ጋር ትሄዳላችሁ። ከዚያ በኋላ የሬስቶራንቱን ኦነር ማናገር ፈልጋለሁ ትላላችሁ። ኦነሩን ካገኛችሁ በኋላ የተለያዩ ቢዝነሶች ኢንተርኔት ላይ ቪዲዮን ፖስት በማድረግ ኢንጌጅመንት እንዲሁም ደግሞ ደንበኞችን እያገኙ ነው። እኔ ደግሞ ለአንተ በነፃ ልስራልህ
ለአንድ ሳምንት በነፃ ቪዲዮዎችን ፖስት ላድርግልህ ኦር ለአንድ ወር ፖስት ላድርግልህ። ከዚያ በኋላ አንተ ከወደድከውና ኢንጌጅመንቱ ጥሩ ከሆነ ከስተመር የሚመጣልህ ከሆነ ትከፍለኝና በመስማማት ወይም ደግሞ በአንድ ወር ይሄን ያክል ወይ ደግሞ ፐር ቪዲዮ ሊሆን ይችላል ፐር መንዝ ወይም ደግሞ ፐብሊሽ በምታደርጉት ልክ ሊሆን ይችላል። ሶ እናንተ የምታቀርቡን ነገር ነው ትልቅ እና ቫልዩ ያለው ነገር መሆን ያለበት እና እናንተ በቪዲዮ ይሄን ያክል ትከፍለኛለህ ወይም ደግሞ እንደዚህ ያክል ትሰጠኛለህ ብላችሁ ትስማማላችሁ። እናንተ የሰራችሁት ቪዲዮ ጥሩ ፐርፎርም የሚያደርግ ከሆነ ለአንደኛው ካምፓኒ በነፃ ሰርታችኋል አይደል? በወር 12 ቪዲዮ ሊሆን ይችላል። ለምሳሌ በወር 12 ቪዲዮ በነፃ ሰራችሁለት። ለሌላ ድርጅት ደግሞ ትሄዱና ለዚህ ድርጅት ይሄን ያክል ቪዲዮ እየሰራሁለት ነው ወይም ደግሞ በወር 12 ቪዲዮ ፐብሊሽ እያደረኩለት ነው። ሶ ለአንተም እንደዚህ አይነት ቪዲዮዎችን ፖስት ላድርግልህ ትሉታላችሁ። እዚህ ጋር ያገኛችሁትን ሰክሰስ ወይም ደግሞ ያገኛችሁትን ጥቅም ትወስዱና ለሁለተኛው ክላይንታችሁ ቫልዩ ያለው ነገር እንደሆነ እና እንዲከፍላችሁ ታሳምኑታላችሁ ማለት ነው። ስለዚህ እነዚህን 3 መንገዶች ከተጠቀማችሁ እርግጠኛ ሆኜ የምነግራችሁ የመጀመሪያ የኦንላይን ክፍያችሁን 25,000 ብር ብቻ ላይሆን ይችላል፣ ከዚያም በላይ መስራት ትችላላችሁ ማለት ነው። እዚህ ቪዲዮ ላይ ግን ማስጠንቀቅ የምፈልገው ይህን ሁሉ ነገር ሰምታችሁ ወይም ደግሞ እስከዚህ ቪዲዮ ድረስ አይታችሁ አፕላይ ማታደርጉ ከሆነ ምንም አይጠቅማችሁም። ምክንያቱም አፕላይ ለሚያደርግ ሰው ነው ይሄ ቪዲዮ የሚጠቅመው። እናንተ የተለያዩ ቪዲዮዎችን ቱቶሪያሎችን ልታዩ ትችላላችሁ። አፕላይ ማታደርጉ ከሆነ ግን ምንም አይነት ጠቀሜታ የለውም። ስለዚህ አሁን ከነገርኳችሁ 3 የኦንላይን ቢዝነሶች አንዱን መርጣችሁ አፕላይ አድርጉ። እኔ ለምሳሌ የዌብ ዴቨሎፕመንት ዘርፍ ላይ ነው ያለሁት። ስለዚህ ለሬስቶራንት ለሆቴሎች እየደወልኩኝ የራሴን ሰርቪስ ሸጥላቸዋለሁ ማለት ነው። እናንተም የራሳችሁን የሆኑ ሮድማፕ አዘጋጅታችሁ ሙሉ በሙሉ መስራት ትችላላችሁ። ዲቴይል እንድገባላችሁና እንዳስረዳችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ ዲቴይል ብላችሁ ጻፉ። እኔ ኔክስት ቪዲዮ ሰራላችኋለሁ ማለት ነው። ቪዲዮን ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ስለተከታተላችሁ